አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እህቶቼ ወንድሞቼ፣ እኔ ደህና ነኝ አልሐምዱሊላህ። እንኳን አደረሰን ለሸህር ረመዳን ለታላቁ ወር በሰላም አደረሰን። በሰላም ጀምረን በሰላም የምንጨርስ ያድርገን። ኢማናችን ሙሉ የሚሆን ኢባዳችን ሙሉ የሚሆን ያድርግልን። ጾመው ከሚጠቀሙት ያድርገን። ከሚራቡት ከሚጠሙት ሳይሆን ጾመው ውጤታማ ከሚሆኑት ያድርገን። አላህ ሱብሃነሁ ወተዓላ ጾማችንን መቅቡል ያድርግልን። እና እንዴት ናችሁልኝ? እንዴት ነው ረመዳን? እንዴት ጀመራችሁት? እኛ ጋር ወላሂ አልሐምዱሊላህ ሰላም ነው። ሁሉም ቀለል ያለ ረመዳን ነው። አልሐምዱሊላህ ረብል ዓለሚን። እንዲሁም ክርስቲያን ወገኖችን ሰላም ሰላም ብያለሁ። ሰላማችሁ ብዙ ተተረፍ ይበልልኝ። ዛሬ ደግሞ ያው ጉንፋኑ አለቀቀኝም እስካሁን ድረስ ምንም አለቀቀኝ። ዛሬ ደግሞ ምን ይዤላችሁ መጣሁ መሰላችሁ? ሾርበት ሀብ የስንዴ ሾርባ ልሰራ እስኪ ላሳያችሁ ብዬ ነው። በየቤቱ ያው ሙያው የተለያየ ስለሆነ በእኛ ቤት ያለውን ሙያ ላሳያችሁ። ይሄ ሾርበት ሀብ ነው። እዚህ ጋር እንትን ሳህን አዘጋጅቻለሁ። በዚህ አንድ ነው እንትን የምለው ማለት ነው። በዚህ አንድ ለካለሁ እንደዚህ በዚህ አንድ ለካለሁኝ ይሄን ማለት ነው። በደንብ አጥባለሁ። በደንብ አጥበዋለሁ። በደንብ ነጭ እስከሚሆን ድረስ ማለት ነው። ያው ማሻአላ ነጭ ነው፣ ግን ከዚህ የበለጠ ሲታጠብ ደግሞ ይነጣል እና በደንብ አጥቤ ተመልሰን እንገናኛለን። ያው በየቤቱ ሙያው የተለያየ ነው እንጂ የተለያየ ስለሆነ ነው እንጂ ግን በየቤቱ ይሰራል። ግን እኛ ጋር ደግሞ የሚሰራው በጣም ቀላል በሲጣ ነው ማለት ብዙም ድካም የለውም ለማለት ነው። ግን ይጥማል እና ልጠብና ተመልሰን እንገናኛለን ማለት ነው። ሀባይቦቼ በዚህ መልኩ አጥቤ ጨርሻለሁ። ከምሰራበት ድስት አድርጌያለሁ። በዚህ መልኩ በደንብ አጥቤዋለሁ። በደንብ ነው ያጠብኩት። አያችሁት ንጣቱ በጣም ነጭ ስታጥቡት ማለት ነው። ንጹህ እስከሚያወጣ ድረስ ይታጠባል። ይኸው እንደዚህ ያምራል ሲታጠብ ማለት ነው። እና በደንብ አጥቤዋለሁ። ካላስ አሁን ምንድን ነው የምናደርገው? ቀጥታ ጋዛችንን መለኮስ ማለት ነው። ጋዛችንን እንደዚህ እንለኩሳለን። ከዛ ያው ጋዛችንን ከለኮስን በኋላ ምንም ሌላ ነገር የምናደርገው ነገር የለም። ሽንኩርት ምናምን አንጨምርም እኛ ጋር ማለት ነው። እናንተ ጋር እንግዲህ አላውቅም። የእናንተ ሙያ ደግሞ ትነግሩኛላችሁ እንዴት እንደምትሰሩ ማለት ነው። እና እንደዚህ ካደረኩኝ በኋላ በደንብ ካጠብኩኝ በኋላ ምንድነው የማደርገው? ውሃ መጨመር በቃ ውሃ እንዳስፈላጊነቱ እጨምራለሁ። አሁንም የውሃው ትንሽ ነው ካፈላው በኋላ እና ሀባይቦቼ ውሃውን እንደዚህ እሞላለሁ። አሁንም እጨምራለሁ ማለት ነው። ያው ሀብ ብዙ ሰዓት ብዙ ውሃ ስለሚፈልግ እንደዚህ ሞላና ማለት ነው። ስራዬን እሰራለሁ። ሌላ ስራ ማለት ነው። ሌላ ስራ እሰራለሁ እና እንደዚህ ሞላለሁኝ። ይሄን ከሞላው በኋላ ሌላ ስራ እሰራለሁኝ። እዚሁ መለስ እያልኩኝ አማስላለሁኝ እንጂ በቃ ሌላ ደግሞ የምንጨምረው ነገር ምንም የለም። ያው በኋላ ስጋ እጨምራለሁ። በስጋ ነው የምንሰራው እኛ ማለት ነው። ስጋውን እንትን እላለሁ። በቃ በዚህ መልኩ ይፈላል። ያው ብዛራት እና ስጋ ነው የሚቀረን ማለት ነው። እና ያለው ሁኔታ በዚህ መልኩ ሞልቼዋለሁ። ያው መስባህ ሆኗል። ደግሞ ይፍላና አሳያቸዋለሁ ማለት ነው እንዴት እንደሚሆን። እስከ መጨረሻው ተከታተሉኝ። እሺ ሀባይብ እዚህ ጋር ስጋ አለኝ። እንግዲህ ስጋውን ይሄ ነጩን ላጽዳና ተመልሰን እንገናኛለን። ነጩን ላጽዳና ስጋውን ተመልሰን እንገናኛለን ማለት ነው። እስከ መጨረሻው አብራችሁን ቆዩ። እሺ ውዶቼ፣ ይሄ ደግሞ የሾርባ ቅመሜ ነው። ሙሸክል ነው ያችሁት። የሾርባ ቅመም ሙሸክል ነው። በዚች ነው እንትን የምለው በዚች አስሬ ሾርባ ውስጥ ማስገባው። ለበነገራችን ላይ ኪሱን ከፈለጋችሁት ምን ይመስላል ማለት ነው።
እዚህ ይሄን ይመስላል። መግዛት የሚፈልግ ሰው ካለ 200 ሀባ ይላል። በዛውም ልንገራችሁ ብዬ ነው። መስራት የምትፈልጉ ማለት በዚህ መልኩ ብዛራት ማሰር የምትፈልጉ ሰዎች ያችሁት በዚህ መልኩ ማለት ነው። ይሄን ይመስላል። ያው እነሱ ናቸው የገዙት እኔ አይደለሁም። እና ውስጡ ይሄን ይመስላል። እኔ ደግሞ አንዲት ሀባ ናት የምትበቃኝ። ይሄ ለራሳቸው ነው የገዙ ሊከፋፈሉ። እኔ እንደው እኔ በዚች አንዲት ነው የማስራው ማለት ነው። ያው ቅመሜ ይሄን ይመስላል። እንትኑ የቅመሙ አይነት ግርፋ፣ ሄል፣ ቅርንፉድ ነው። ሄል ብያለሁ፣ ቅርንፉድ ብያለሁ፣ ሰባት ቅመም፣ ድንብላል፣ ሌላ ምንድን ነው? ብዙ አይነት ቅመም አለው። አልወይም ሙሸክል ነው ረሳሁት እንጂ በሀገራችን ብዙ አንሰሙ እና ይሄን ይመስላል። ለሾርባው በጣም ነው የሚጥመው። ወላሂ ነው የምላችሁ፣ በጣም ነው የሚያጥመው። ሽታው ራሱ ከቤት ሲፈጭ ከካከካ አድርገው ነው የሚፈጩት፣ በመኪናው ማለት ነው። እቃው የሚፈጩበት እንደሞ አላሳያችሁ። ይሄው መኪናው ይሄ ነው። በዚህ ነው ካፍ የሚፈጩት ማለት ነው። በጣም አሪፍ ነው። ይሄ መግዛት የፈለገ ሰው ይግዛው ነው የምላችሁ። አንድ እጅን አልሰራው፣ ይሄው በአንድ እጅ መስራት አልቻልኩም። እስኪ ቆይ ልክፈትና ላሳያችሁ። ያው መፍጫው ይሄን ይመስላል። አሪፍ ነው በጣም። ያው በየቤታችሁ ሊኖር ይችላል። በአንድ እጅ እንድሰራ። ወይኔ ከፈትኩት። የማይፈጭ የለም። እነ ሽሮ እነ በርበሪ፣ አረ ምኑ ተወርቶ የማይፈጭ የለም። ያው መግዛት ካሰባችሁ ግዙት፣ አሪፍ ነው እላችኋለሁ። በጣም አሪፍ ነው። ሜድ ኢኑ ደግሞ ቻይና ነው። እኛ የቻይና እቃ አይረባም እንላለን፣ ግን እነሱ ይገዛሉ። ለሳውዲ አረቢያ የምታቀርበው ቻይና አስሊ ነው እና ስሪቱ ቻይና ነው። ሜድ ኢን ቻይና ይላል። ግን አሪፍ ነው ወላሂ። በደንብ ነው የሚፈጨው። በደንብ ምንም ድርድር አያውቅም። ፍጭጭት አድርጎ ነው የሚያስረክባቸው። እና ይሄ የተፈጨው በዚህ ነው ለማለት ነው። ከካከካ አድርጎ እንደ ፍላጎታቸው አድርጎ ይፈጭላችኋል። እና መግዛት የፈለገ ያው ሞልቶላቸዋል። በኦንላይን ሆነ በሱቅም ሆነ ሞልቶላቸዋል። ግዙ። ቅመሜን ከእንትን ልሰርና ተመልሰን እንገናኝ። እሺ ውዶችዬ፣ ሾርባችን በዚህ መልኩ እየፈላ ነው፣ እየበሰለ ነው። አያት ቅመሜን ደግሞ እንደዚህ አሰርኳት ማለት ነው። እንደዚህ ታሰረች። በቃ ጨመርኳት። አብራ እየማመዘ ይዞ ሰራ ትበስላለች አብራ ማለት ነው። የተወሰነ እንትን ወይ ውሃውን ጠጣ ይዋያት፣ ውሃውን ጠጥታ ሾርባውም ጥቁር አይሆንም እንደዚህ አብሮ ሲበስል ማለት ነው። ይሄ ጥላው እዚሁ ስለሚቀር አይጠቁርም ሾርባው ማለት ነው። እና በዚህ መልኩ እየበሰለ ነው። ያው እስከ መጨረሻው ተከታተሉ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩት። ቤተሰብ የሆናችሁ ደግሞ ኮሜንት፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ከጎን የሆናችሁ ስለምታበረታቱኝ አመሰግናለሁ። ይህ ጉንፋን ቀርሞ አልለቀቀኝም፣ እየባሰ ነው የሚሄደው እና አብራችሁኝ ቆዩ እስከ መጨረሻው ተከታተሉ እላችኋለሁኝ። ሙያ በፌርዶስ ቤት። በነገራችን ላይ ቀላል ነው፣ ያኔ አያደክማችሁም። ሽንኩርት የለ፣ ዘይት የለ፣ ምን የለ፣ በቃ ቀለል ያለ ሾርባ ማለት ነው። ሀበይቦቼ ስጋዬን አጥቤ በደንብ አጥቤ ማለት ነው። በውሃ ጥጄዋለሁኝ። ይህ ውሃው በውሃ ሲፈላ ላው ቆሻሻው አለ አይደለ? የስጋው ቆሻሻ እሱ እንዲወጣ ማለት ነው። ቆሻሻውን እዚህ ለብቻው አብስዬ ነው። አይበስልም፣ ያው እስከሚፈላ ድረስ እንትን እለውና መፍላት ሲጀምር ወደ ላይ ቆሻሻው ሲወጣ ቆሻሻውን አነሳዋለሁ ማለት ነው። ቆሻሻውን ካነሳሁኝ በኋላ
ወደ ሀቦ ጨምረዋለሁ ማለት ነው። ሀባችን በዚህ መልኩ እየበሰለ ነው። ያው ቪዲዮ እንዳይረዝምባችሁ ስጋውን አጽድቼ አሳያቸዋለሁ ማለት ነው። ይሄ ያው የስጋው ቆሻሻ ላውን እንዳነሳው ነው እንደዚህ ያደረኩት በውሃ ማፈለው ማለት ነው። እሺ ውዶች አያችሁ ስጋው እየፈላ ነው። ይሄ ቆሻሻው ይሄ ማለት ነው። ይሄን አነሳለሁ ማለት ነው። እንደዚህ የስጋው ቆሻሻ እንደዚህ ካልተነሳ ሾርባውን ይዞ ጥቁር ነው የሚያደርገው። የሾርባው ውበት ያጠፋዋል፣ ነጭነቱ ማለት ነው። ስጋይቱ ትንሽ ናት እንዳትሉ፣ ብዙ ስጋ የሚመገብ የለም ከኛ ቤት አይፈልጉም። መረቁን ነው የሚፈልጉት። ያኔ ሰው ሾርባውን እንዲጥም ነው እንጂ ያው እንግዲህ ቪዲዮውን ሊጨርስም ላልጨርስም እችላለሁ። ሰዎቹ ከመጡ ላልጨርስላችሁ እችላለሁ። አሁን ይመጣሉ አሱር። ያው እኔ እንደዚህ አድርጌ እጠብቃቸዋለሁ። ከዛም በኋላ ይገባሉ። እነሱ ደግሞ በተራቸው ያው ይገባሉ፣ እኔው ጋር ለመታመስ ማለት ነው። እና በዚህ መልኩ የስጋውን እንትን አንስቻለሁ። ያው እየጠበኩ እንደዚህ አነሳለሁ። በጥግ በጥግ አይጠፋም። እንደዚህ አንሳለሁ። ከዛም በኋላ ምን እንደማደርግ ደግሞ አሳያችኋለሁ ማለት ነው። ሾርባችን ይሄን ይመስላል። እየበሰለ ነው። እሺ ውዶችዬ ስጋችን በዚህ መልኩ ያው ጽድት ብሎ በስሏል። ያንም ብዙም አልበሰለም። ሾርባው ጋር መብሰል ያለበት እና አሁን ወዴት ነው መውሰድ ያለብኝ? ወደ ሾርባችን ማለት ነው። እንደዚህ ጨምራለሁ ሾርባችን ጋር ያው ሾርባውን ማነው ስጋውን ወደ ሾርባው እንደዚህ ጨምራለሁ። ሾርባውና ስጋው አብሮ ነው መብሰል ያለበት ማለት ነው። እንደዚህ አብሮ ይበስላል። ሀባችን እየበሰለ ነው። በዚህ መልኩ እየበሰለ ነው። ያው መረቁን አልደፋውም። በሰፋዬ አጥልዬ እዚህ ነው የምጨምረው ማለት ነው። ዋናው ተፈላጊው መረቁ ስለሆነ በደንብ ስላጠብኩት ደግሞ አይደፋም እና ወደ ሾርባው ጨምረዋለሁ ማለት ነው። ይሄው መረቁን ወደ ሾርባው ጨመርኩት ማለት ነው። ለመቀረጽ ስላልተመቸኝ ነው። ጨምሬዋለሁ። እዚህ ጋር እየፈላ ነው። ካሁን በኋላ ምንድነው የሚቀረን? ጨው መጨመር ነው። አስተካክለን ጨውን በቃ በደንብ እስከሚበስል መጠበቅ ማለት ነው። ከዚህ ውጭ ሌላ ነገር የለውም ማለት ነው። እንደዚህ ብሎ ይበስላል። ጨውን እንጨምራለን በደንብ እስከሚበስል ድረስ እንደዚህ ውሃ እየጨመርን ካልበሰለ ውሃ እንጨምራለን ማለት ነው። ውሃ እየጨመርን በደንብ እናበስላለን። በደንብ ከበሰለ በኋላ ሰላጣ ለራሱ አለው። በሽንኩርትና በግዶኒስ ከጨው አድርገን ለብቻው እንትን ይሰራለታል ሰላጣው ማለት ነው። ከሾርባው ላይ ተጨምሮ የሚጠጣ እና ያንን ደግሞ ስሰራ አሳያችኋለሁ። ቪዲዮአችንን እየጨረስን ነው እላችኋለሁ። ሀባይቦች እስኪ ሾርባችንን እናየው። ሾርባችን በዚህ መልኩ እየበሰለ ነው። በቃ የተወሰነ ነው የቀረው። በቃ በስሏል። መቅረቡ ገና ስለሆነ ቀስ እያለ መቅረብ እስከሚያዝን ይበስላል። ጨው መጨመር ነው የቀረና ካላስ ይሄ ጨው ነው። ያው ጨመርኩኝ ጨው። እንግዲህ ደግሞ ጾመኛ ስለሆነ መቅመስ ስለማንችል የሚያንስ ከሆነ ከሳህናቸው ይጨምራሉ። እኔ ትንሽ ጨምሬያለሁ። ከዚህ በተረፈ ካነሰው ይጨምራሉ። እንደውም ጨው ማብዛት እወዳለሁ እኔ። ጨመር ነው እና ባይቦቼ በዚህ መልኩ ሾርባችንን ሰርተን ጨርሰናል።
ስለነበረን ቆይታ በጣም ነው የማመሰግነው። ስለምታበረታቱኝ አመሰግናለሁ። ሾርባችን ይሄን ይመስላል። የሚያምር ጽድት ያለ ዋው ነው። ሰርታችሁ ሞክሩት፣ ሰርታችሁ ሞክሩት ሁላችሁም በየቤታችሁ ማለት ነው። ስለነበረን ቆይታ በጣም ነው የማመሰግነው። ያው ሰላጣውን እንትን አስገባላችኋለሁ እዚህ በቪዲዮ ማለት ነው፣ ምን አይነት ሰላጣ እንደሚሰራ። የሾርባው መጠጫ ሰላጣ ይሰራለታል፣ ራሱን የቻለ ሰላጣ አለው። እሱን እዚህ ከቪዲዮ አብሬ ጭንላችኋለሁ። ስለነበረን ቆይታ በጣም ነው የማመሰግነው። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ፣ ሰላም ሆኖልኝ። መልካም ረመዳን ብያለሁ በድጋሜ። ያው ቶቶ ለማፈጥነው ለምን መሰላችሁ? አሁን ሰዎቹ መጣን ብለውኛል፣ እዚህ የሚያፈጥሩት ማለት ነው። እና ሳይመጡብኝ ነው ቶቶ ብለው ማለት ነው። እና ያው ስቀርጽ ስለማይመቸኝ ሳይመጡብኝ ቀራርጽ ጨረስኩኝ ማለት ነው። በጣም የማመሰግነው። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ። ባይ ባይ።